ልጆች ላይ ከስነ ምግባር አንፃር ምን መስራት አለብን ስንል የመጀመሪያው ትክክለኛና ስህተት የሆኑ ነገሮችን ለይተን ማሳየት። ይህ ስንል ለምሳሌ ማድረግ ያለበትንና ማድረግ የሌለበትን ነገር መለየትና እነዛን ነገሮች ማሳየት። ይሄን ነገር ማድረግ አለብህ፣ ይሄ ነገር ደግሞ መጥፎ ስለሆነ ማድረግ የለብህም ብለን ለይተን ልናሳያቸው ወይም ደግሞ ልናሳውቃቸው ይገባል ማለት ነው። ሌላው ሌሎችን መረዳት እንዳለብን ማስገንዘብ። ይህ ስንል ምን ማለታችን ነው? የሌሎችን ሀሳብ ጓደኞቻችንን ሊሆን ይችላል፣ የእነሱን ጓደኞች ሊሆን ይችላሉ፣ እንዲሁም ደግሞ በአቅራቢያ ያሉ ማህበረሰብን፣ ጎረቤትን፣ ጓደኛን፣ ቤተ ዘመድን መረዳት እንዳለብን ማስገንዘብና ማሳወቅ ይኖርብናል ማለት ነው። ሌላው ውይይትንና ፍትሐዊነትን እንዲያመጡ ነገሮችን በውይይት ወይም ደግሞ በፍትሐዊ መንገድ መፍታት እንዲችሉ እንዲሁም ደግሞ እኩልነትን እንዲያውቁ ማድረግ። በተጨማሪ ጥሩ ስነ ምግባርና መጥፎ ስነ ምግባር የሚባሉ ነገሮችን ለይተን ማሳየት ወይም ደግሞ ማሳወቅ ይኖርብናል ማለት ነው። በኢትዮ ኪድስ ዌብሳይት ላይ የተለያዩ መረጃዎችን በስነ ምግባር ዙሪያ፣ በልጆች ችሎታ ዙሪያ የተለያዩ መረጃዎችን ማግኘት ትችላላችሁ። ይህንን ዌብሳይት ላይክ፣ ሰብስክራይብ፣ ሼር በማድረግ አጋርነታችሁን አሳዩት። ስለ አጋርነታችሁ እናመሰግናለን። የተለያየ ሀሳብ ካላችሁ ኮሜንት ላይ አስቀምጡልን። በዛ ሀሳብ ተነስተን ደግሞ የእናንተን ጥያቄ የምንመልስበት ሁኔታ ይኖራል ማለት ነው። ፔጃችንን ተከተሉ። እናመሰግናለን።